الحمد لله خالق الزمان مقلب الليل والنهار العظيم المنان والشكر له على عظيم الفضل وجزيل الإحسان وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله سيد ولد عدنان صلوات ربي وسلامه عليه اللهم صل على محمد وعلى آل محمد أهل الجود والعرفان أما بعد فيا عباد الله أوصي نفسي وإياكم بتقوى الله العلي العظيم فقد قال الله تعالى في القرآن الكريم فإذا جاء أجلهم لا يستأخرون ساعة ولا يستقدمون أيها المؤمنون ها نحن قد ودعنا عاما هجريا كاملا مضى بما أودعناه فيه الحمد لله لعلمات قتاله والله مسقانا يقبو الله لا يدسوا أمت هجريا الله أدرسونا المالتنا الله جل جلاله اتشين مرر بفتر ربات كان جي جمرو الله أسراه لان دامت أسراه لتور أرغوتنا يفتروا مالتنا كنيا بفيت ينبر أمتم أسراه لتون ور لان دامت أسراه لتون ور يقوتر نبر مالتنا يمتاو مالتنا إنيام الله فلقولن بالله مشيعو አዲሱን ዓመተ ሂጅሪያ አልፈን ሌላኛው ዓመተ ሂጅሪያ መተናል ማለት ነው። ቀንን እየወለደ ቀና ተደምሮ ሳምንት ሆነው ሳምንታትም ተደምረው ወራት ሆነው ወራትም ተደምረው ዓመት ሆነው ለዚህ ደረጃ ደርሰናል ማለት ነው። አላሁ ጀለ ጀላሉሁ የሰውን ልጅ ከእናቱ ማህፀን ውስጥ እያለ መቼ እንደሚሞት ተጽፏል ማለት ነው። እኛ ሁላችንም በእናት ሆዳችን ውስጥ እያለ መቼ እንደምንሞት ምን ያክል ጊዜ በዚህ ምድር ላይ እንደምንኖር ይታወቃል ማለት ነው። ያቺ ቀን ስትመጣ ለደቂቃም ለሰዓትም ወደ ኋላም አይሄድም ወደፊትም አትመጣም ማለት ነው። ሊዘገይም ሊረዝምም አይችልም ማለት ነው። አላሁ ጀለ ጀላሉሁ ውጪ ባለባት ቀን የነፍስያችን እቺ ምድር ተለይታ ወደ አኺራ ትሄዳለች ማለት ነው። በዚህ ዓመት በባለፈው ዓመት ስንት ወንድሞቻችንን ቀብረናል። ስንት የምንወደውን ሰው ቀብረናል። ስንት ጎረቤቶቻችንን ቀርበናል። ስንቱ ወላጆቹን ቀብሯል ማለት ነው። ስንት ከኛ የበለጠ ጤነኛ ነበረ ከኛ የበለጠ ጊዜ የነበረው ስንቱ አልፏል ማለት ነው። የሁላችንም አጀል የሁላችንም መሞቻ ቀን አላህ ጽፎታል ማለት ነው። የበዛች ቀን ስትመጣ እኛ ጠንካራ ስለሆንን አይደለም ወይ ደግሞ እኛ ሰው ልጅ የልጆች አባት ስለሆነ ወይ ችግር ላይ ስለሆነ የሱ የሞቱ ቀን አዘገይም ማለት ነው። ኢዝራኤል ሲመጣ ይሄ እኮ ልጆች አለው ይሄ እኮ ገና የልጆች አባት ነው ይሄ እኮ ታማሚ ነው ብሎ ወደ ኋላ አይቀርም ማለት ነው። የታመመ እያለ ጤነኛው ይሞታል ጤነኛው እያለ የታመመ ይሞታል። ሽማግሌ እያለ ወጣቱ ይሞታል ወጣቱ እያለ ሽማግሌ ይሞታል ማለት ነው። እኛ ምንም አይነት ዋስትና ያለንም አላህ ያቺ ውጪ ባለባት ቀን ወደ ኋላም ሳትል ሳዘገይ ሳትረዝም አላህ ውጪ ባለባት ቀን ትሞታለች ማለት ነው። ሁሉም ነፍሳችን ሁሉም የቢያና አደም ነፍስ ሞትን ትቀምሳለች ማለት ነው። ስለዚህ እኛ ዋና መድረሻችን ዋና ልንሰራለት የሚገባው ለየትኛው ነው ማለት ነው? ለዛ ለአኺራ ነው ማለት ነው። ለቀብራችን ነው መስራት ያለብን ለአኺራችን ነው መስራት ያለብን ማለት ነው። በተለይ አሁን ያለንበት ወር አላህ ካከበረው ወራቶቹ አንዱ ነው ማለት ነው። አላሁ ጀለ ጀላሉሁ በቁርአኑ ምንድነው የሚለን? فلا تظلموا فيهن انفسكم በእነዚህ በተከበሩ ቀናቶች በተለይ በእነዚህ አሽሁር ሁሩም በሚባሉት በእነዚህ ቀናቶች ራሳችሁን አትበድሉ ራሳችሁን አዘልሙ ይለናል አላሁ ጀለ ጀላሉሁ። መልካም ስራ የምናበዛበት ከመጥፎ ራሳችንን የምንከለከልበት ወር ነው ማለት ነው። ይሄ የመጀመሪያው ዓመተ ሂጅሪያ ማለት ነው። ሙሐረም የአላህ ወር ተብሎ ይጠራል ማለት ነው። ሙሐረም የአላህ ወር ሲባል አላሁ ጀለ ጀላሉሁ መልካም ስራ እንድንሰራበት ከሌላው ጊዜ በላቀ መልኩ አላህን ዒባዳ የምናረግበት አላህን የምንዘከርበት ልናረገው ይገባል ማለት ነው።
ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? ኒዕመታኒ መግሙሙን ፊሂማ ከሲሩን ሚነናስ አስሲሐቱ ወልፈራግ። ሁለት ጸጋዎች አሉ ይላሉ ነብያችን አለይሂ ሰላቱ ወሰላም። ሁለት በረከቶች አሉ ይላሉ ነብያችን አለይሂ ሰላቱ ወሰላም። እነዚህ በረከቶች፣ እነዚህ ጸጋዎች፣ እነዚህ ኒዕመቶች ሰው ልጅ የነዚህን ቀድራ ወይንም የነዚህን በረከት የነዚህን ጥቅም አያቅም። በእነዚህ ቸልተኛ ይሆናል ይላሉ ነብያችን አለይሂ ሰላም። በእነዚህ ሁለት ነገር በአግባቡ ባለመጠቀም የከሰረ ሰው ይሆናል። እንደዚህም በአግባቡ ባለመጠቀሙስ ምን ይሆናል? በአግባቡ ባለመጠቀሙ የከሰረ ሰው ይሆናል ይላሉ ነብያችን አለይሂ ሰላቱ ወሰላም። ምንና ምን ነው የጠቀሱት? ኒዕመታኒ መግሙሙን ፊሂማ ከሲሩን ሚነናስ አስሲሐቱ ወልፈራግ። ጤንነትና ትርፍ ጊዜ ማለት ነው። ጤንነትና ትርፍ ጊዜ የአላህ ከሰጠን በረከቶች፣ አላህ ከሰጠን ኒዕመቶች ሁለቱ ትልቆቹ ናቸው ማለት ነው። እነዚህ ኒዕመቶች በአግባቡ ካልተጠቀምን፣ በአግባቡ ካልተጠቀምናቸው የከሰርን እንሆናለን ማለት ነው። ሰው ልጅ ጤና ኑሮት ጊዜ ከሌለው በአግባቡ አላህን ዒባዳ ላይ ያደርግ አይችልም። በምድራዊ ነገር ላይ መሽጉል ስለሚሆን ማለት ነው። ኑሮ ስለሚያጠድመው ስራ ላይ ቢዚ ስለሚሆን ዒባዳ በአግባቡ ላይ ያደርግ ይችላል ማለት ነው። እንደዛው ትርፍ ጊዜ ኑሮት ጤነኛ ካልሆነ እሱም በአግባቡ ዒባዳ ላይ አይችልም ማለት ነው። ስንቱ አለ አሁን እዚህ ከኛ ጎን ያለው ሆስፒታል ላይ መቆም ያቃተው፣ ስንቱ ነው በእግሩ መሄድ የማይችል፣ ስንቱ ነው በእጁ መብላት አቅቶት የሚያለቅሰው፣ መቼ ነው የምቆም የሚለው ስንቱ አለ እዚህ። ስንቱ ነው በየቀኑ የሚታጠበው፣ በየሳምንቱ ኩላሊቱን የሚታጠበው። ስንቱ ነው ዛሬ በእግሬ ሂጄ የምመጣ ብሎ የሚያለቅስ ስንቱ አለ ማለት ነው። ስንቱ አስተማሚ አጥቶ የሚተኛ አለ። ስንቱ ማየት መቼ ነው አያለው ብሎ የሚያለቅስ አለ። መቼ ነው ከዚህ አልጋ ላይ የምነሳ ብሎ ስንቱ የሚቸገራል ማለት ነው። ያ ኒዕማ የጤንነት ኒዕማ የጤንነት በረከት ያጣው ሰውዬ ነው ብቻ ነው የሚያውቀው ማለት። ስለዚህ ሰው ልጅ ጤነኛ እያለ ጤና ሙሉ እያለና እነዛም ትርፍ ጊዜ ባለበት ጊዜ በአግባቡ ካልተጠቀመ፣ በአግባቡ አላህን ካላወደስንበት፣ በአግባቡ አላህን ካልተገዛንበት የከሰርን ሰዎች እንሆናለን ማለት ነው። በእነዚህ ሁለት በረከቶች ብዙ ሰው ስለሚሸወድ ማለት ነው። በሌላ ሐዲስ ምን ላሉ? በሌላ ሐዲሳቸው ነብዩ አለይሂ ሰላቱ ወሰላም ሁሌ ሰው ልጅ እኮ ከጧት ሲነሳ ለአላህ ምስጋና ይደርሱ ነበር ነብያቸው አለይሂ ሰላቱ ወሰላም። አላህ ጤናን ስለሰጠኝ ጌታዬን አመሰግናለሁ ይሉ ነበር። ምክንያቱም ጤና ካለ ነው ሁሉም ነገር የሚኖረው። ጤና ከሌለን ሁሉም ነገር በምድራዊ ነገርም ለኛ ደስታ አይሰጠንም ማለት ነው። ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? من أصبح منكم آمنا في سربه معافا في شجزه عنده قوت يومه فكأنما حيزت له الدنيا. ما أنه كنانت وسط كنقلف ሚነቃሉ ነብዩ አለይሂ ሰላቱ ወሰላም። በጤና በሙሉ ጤና ምንም ነገር ሳይታመም ጤናው ሙሉ ሆኖ ሚነቃ ማን ነው ይላሉ። ነቅቶ የዛች ለት ቀን የሚገባላት የሚጎርሳት ምግብ ካለው ከዚህ ሰውዬ የበለጠ በዚህ ምድር ላይ የተሟላለት ሰው የለም ይላሉ ማለት ነው። በእነን አስበን እነዚህ በትርፍ ጊዜዎቻችን ደሞ ጤና እያለን በአግባቡ ልንጠቀመው ይገባል ማለት ነው። አዩሃል ሙእሚኑን ኢነ الوقت ለሙእሚኖች ጊዜ ህይወታቸው ነች። ምን ይላሉ? አንድ መሐመድ ኢስማዒል የሚባሉ لو قلت لكم اني حماد بن سلمة የሚባሉትን አንድ ቀን ሲስቁ አላየኋቸውም ይላሉ። ቀንም ቢሆን በዒባዳ ላይ ሲዘክሩ ሲጾሙ ነው እንጂ አንድም ቀን ሲስቁ አላየኋቸውም ይላሉ። ለምን? የምስቅበት ጊዜ ያለኝና ነው እንደምሰቀው ይያሉ ማለት ነው። በጊዜያቸውን በአግባቡ ስለሚጠቀሙ ማለት ነው። ኢብኑ القيم ምን ይላሉ? ኢዳዓቱ الوقت اشد من الموت። ሰው ልጅ እኛ ያለንን ትርፍ ጊዜ የምናባክን ሰው ከሞት የበለጠ የከሰረ ሰው ነው ይላሉ። ሰው ልጅ ሲሞት በምድራዊ ነገር ላይ ነው የሚቋረጠው። ግን ትርፍ ጊዜን ማባከን ደግሞ ምንድነው? የአላህ ዘንድ ዒባዳ የምናደርግበትን ለአኺራ የሚጠቅመንን ነገር የምንቀንስበት ምክንያት ስለሚሆን ትርፍ ጊዜ ማባከን ያለንን ጊዜ በአግባቡ አለመጠቀም ትልቅ ክስረት ነው ይላሉ ማለት ነው። ኢብኑ ከሲር ምንድነው የሚሉት? اذا فرغت في امور الدنيا አንተ ሰው ሆይ ይላሉ። ሰው ልጅ በምድራዊ ነገር ላይ ቢዚ ሊሆን ይችላል፣ ሊጠመድ ይችላል፣ ስራ ሊሰራ ይችላል፣ ለዒባዳ ጊዜ ላይ ያገኝ ይችላል። ያንን ግን ስራውን ሲጨርስ ይላሉ ማድረግ ያለበት ወደ አኺራው ደግሞ በሚጠቅመው ነገር ላይ ራሱን እዛ ላይ ማስገኘት አለበት፣ ራሱን በዛ ላይ ቢዚ ማድረግ አለበት ይላሉ። ካለበለዛ ጊዜ ትርፍ ጊዜ አግኝቶ ያንን ጊዜ ደግሞ በዒባዳ የማያሳልፍ ከሆነ የከሰረ ሰው ይሆናል፣ የሸይጣን መጫወቻ ይሆናል። ስንቱ አለ ትርፍ ጊዜ ሲኖረው ካፌ ለካፌ የሚዞር 24 ሰዓት ኳስ እያየን
24 ሰዓት አሁንማ ሁላችንም እጃችን ላይ ሞባይል አለ 24 ሰዓት ሞባይል ስንነካካ ሶሻል ሚዲያ ስንጠቀም ወይ ደግሞ ሰውን ስናማ ወይ ደግሞ ሐሜት ስናደርግ ነው የምንውለው ማለት ነው በትርፍ ጊዜዎቻችን ማለት ነው ይሄ ትርፍ ጊዜ የአላህ የሰጠን ኒዕማ ስለሆነ ይጠይቀናል ማለት ነው በዛ ነገር ላይ ስለዚህ አላህ በሚፈልገበት መልኩ ያንን ጊዜ ያንን ትርፍ ጊዜያችን ማዋል መቻል አለብን ማለት ነው ምክንያቱም ዛሬ ትርፍ ጊዜ ያለን ነገ አይኖረንምና ዛሬ ጤነኛ ነን ነገ ያ ጤነኛ አሁን ካሁን በኋላ ያ ጤና ልናጣው ይችላል በአላህ መሺዓ ነው ዛሬ እዚህ የመጣ ነው እኛ ዛሬ ብንታመም አንዳችንም በእግራችን ከቤታችን አስተን እዚህ አመጣም አላህ ለኛን መርጦን ፈልጎን ከቤቱ እንድንመጣ አድርጎናል ማለት ነው ይሄ ለአላህ ለኛ ለአላህ በስጋና ልናደርስ ይገባል ማለት ነው በአላህ በረከት አላህ ለኛ ኒዕማ ስለሰጠን ነው እንጂ በእኛ አቅል በእኛ ኃይል አይደለም እዚህ የመጣ ነው ማለት ነው ይሄንን ልናስብ ይገባል ማለት ነው ትርፍ ጊዜ እኮ ትልቅ ወርቅ ነው ትልቅ ስጦታ ነው አላህ የሚሰጠን ስጦታ ነው ትርፍ ጊዜ እኮ የሚገኝ አይደለም እንደዚህ በነፃ የምናሳልፈው ነገር አይደለም ማለት ነው صحة እንደዛውም ይላሉ ምን ይላሉ ዓሊሞች فتكون الصحة وبالا عليه ሰው ጤነኛ መሆን ራሱ በራሱ መቅዘፍት ሊሆንበት ይችላል አንዳንዱ ጤነኛ ስንሆን በዛ በጤንነታችን አላህን በአግባቡ ካላ ኢባዳ ካላረግነው ካልዘከርንበት ያ ነገር ተጠያቂ ሊያደርግ ይችላል ማለት ነው ስንቱ አለ ሲምታማ ወደ አላህ የሚመለስ ስንቱ አለ ጤነኛ እያለ ሙተወሲ ስራ ይቆይና ያ ጤንነቱን ሲያጣ ወደ አላህ የሚመለስ ስንቱ አለ ማለት ነው ስለዚህ አንዳንዴ መታመሙ ረሱል አንዳንድ ሰው ወደ አላህ እንዲመለስ ይረዳዋል ማለት ነው ስለዚህ ጤነኝነትም ይሁን ትርፍ ጊዜያችንን አላህ በሚፈልገው መንገድ ልናውለው ይገባል ማለት ነው ان الوقت ጊዜ ሲባል አላሁ ጀለ ጀላሉሁ የጊዜን ትልቅነት ሊያስረዳን አላህ በጊዜ ሙሏል ማለት ነው በተለያየ ቁርአን አንቀጽ ላይ ማለት ነው አላሁ ጀለ ጀላሉሁ والفجر ብሎ ሙሎበታል والعصر አላህ ብሎ ሙሎበታል በእነዚህ ለምንድን ነው የማለው የጊዜን ጥቅም የጊዜን ክብደት እኛ እንድንረዳ ነው ማለት ነው በሌሊትም ሙሏል በንጋትም ሙሏል አላሁ ጀለ ጀላሉሁ በመሽትም ሙሏል በእነዚህ የማለበት ምክንያት ጊዜን በአግባቡ እኛ መጠቀም እንናለብን ለኛ ሲባል ነው ማለት ነው ይሄን ልንገነዘብ ልንረዳ ይገባል ማለት ነው ወስመው ያ ረዓከ الله على ماذا كان السلف يندمون سلفنا الصالح በምንድነው ሲጸጸቱ የነበሩት ብለን ስንመለከት እኛ ለምሳሌ ገንዘባችን ቢጠፋ ሀብታችን ቢበላሽ ያው በጣም እንቆጫለን አይደለም እነሱ ግን የሚቆጫቸው ጊዜያቸውን አላህን ሳያመልኩ ያበላሹበትን በጫወታ ያሳለፋትን ቀን ነው ለነሱ ትልቅ ኪሳራ በዛ ነው የሚጸጸቱት ማለት ነው እኛ ሐሰን አልበስሪ ምንድነው የሚሉት እኔ ሰዎችን አይቻለሁ ይላሉ እናንተ ለሀብታችሁ ለብራችሁ ከምትጨነቁ ይልቅ እነሱ ለጊዜያቸው የሚጨነቁ የአላህ ባሪያዎችን ስንቱን አይቻለሁ ይላሉ ሐሰን አልበስሪ ረዲየላሁ ዐንሁ ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው ምን ይላሉ اغتنم خمسا قبل خمس شبابك قبل هرمك وصحتك قبل سقمك وغناك قبل فقرك وفراغك قبل شغلك وحياتك قبل موتك ان انت سويت ሆይ ይላሉ ነብዩ አለይሂ ሰላቱ ወሰላም አምስት ነገር ከመምጣቱ በፊት ከአምስት ነገር ራሳችሁን ተጠንቀቁ ራሳችሁን በአግባቡ አውሉት ይላሉ አንደኛ شبابك قبل هرمك እርጅና ከመምጣቱ በፊት ወጣት እያለህ ተጠቀምበት ወጣት እያለን ጊዜ አለን ኃይሉ አለን ስንሸመግል ግን እንደፈለግነው ኃይሉም የለም እንደ ወጣትነት ብዙም ኢነርጂም አይኖርንም ማለት ነው ስለዚህ እርጅና ከመምጣቱ በፊት ወጣት እያለን አላህ በሚፈልገበት መንገድ ወጣትነታችንን ማሳለፍ መቻል አለብን ማለት ነው ወሲሐተከ قبل سقمك ህመም ከመምጣቱ በፊት ጤነኛ እያለን እንስገድበት እንቅራበት ዚክር እናርግበት ሰውን እንርዳበት ጤነኛ እያለን አንዴ አሁን ይሄ የምንኮራበት ጤና የምንኮራበት ጀሰዳችን አንዷ ትንሽ ነገር ከተበላሸ ትንሽ ነገር ከታመመች ያልጋ ቁራኛ ነው የምንሆነው ያልጋ ቁራኛ ስንሆን ደግሞ ዒባዳ እንደፈለግነው ልናረግ አንችልም ቁም አሰግድም ቁም እንደፈለግ መስጊድ መሄድ አንችልም እንደፈለግከው ቁርአን መቅራት ላችል ይችላል ስንቱ አለ ከእንቅልፍ መነሳት አቅቶት ፓራላይዝ ሆኖ መስገድ የማይችል ስንቱ አለ ይሄ ነገር ከመምጣቱ በፊት ያ ነገር ላለመሆን ምንም ዋስትና ያለንም እኛ በእኔ አደሞች ነን ስለዚህ ጤነኛ እያለን ከመታመማችን በፊት አላህ በሚፈልገው መንገድ ጤንነታችንን ማዋል መቻል አለብን ወግናക قبل فقرك ድህነት ከመምጣቱ በፊት ሀብት እያለ ያንን ሀብት አላህ በሚፈልገው መንገድ አውሉ ይላሉ ማለት ነው وفراغك قبل شغلك ትርፍ ጊዜ እያለህ ገና መሽጉል ሳትሆን በተለያየ ነገር ቢዚ ሳትሆን ባለህ ትርፍ ጊዜ ተጠቀምበት ትጠየቃለህ ነብዩ አለይሂ ሰላቱ ወሰለም وفراغك قبل شغلك
ሰው ልጅ እድሜው በሄደ ቁጥር በተለያየ ስራ በሰራ ቁጥር መሽጉል እየሆነ ነው የሚወጣው። ያ ነገር ከመምጣቱ በፊት ጊዜ ባለህ ጊዜ ትርፍ ባለህ ጊዜ ውስጥ በአግባቡ ተጠቅመህ ያለበለዚያ ተጠያቂ ትሆናለህ ይሉናል ነብዩ አለይሂ ሰላቱ ወሰለም። ወሐያተከ ቀብለ መውቲክ ከሞትህ በፊትም በህይወት እያለህ ተጠቀምበት። አንዴ ከሞትን በኋላ ምንም አይነት የሚጠቅመን ነገር የለምና ማለት ነው። ነብዩ አለይሂ ሰላቱ ወሰለም በሌላ ሐዲሳቸው ምንድነው የሚሉት? ላ ተዙሉ ቀደማ ዐብድ የውም አልቂያመቲ ሐታ ይስአሉ ዐን አርባዕ። አንድም ሰው በቂያማ ዕለት በትንሳኤው ዕለት አንድም ሰው አይንቀሳቀስም፣ አንዱም ሰው እግሩን አያነሳም ይላሉ። አራት ነገር እስከሚጠየቅ ድረስ ማለት ነው። አንደኛው ዐን ዑምሪሂ ፊማ አፍናህ፣ እድሜህን በምን አበላሸኸው በምንድነው የጨረስከው ተብሎ ሳይጠየቅ እግሩን አያንቀሳቀሳትም ይላሉ ነብዩ አለይሂ ሰላቱ ወሰለም። እድሜያችን እኛ በምንድነው ያሳለፍነው? አላህ በሚፈልገው መንገድ ነው? ጣዓ ስናደርግ ነው? ቁርአን ስንቀራበት ነው? ይሄን ሳንጠየቅ የእድሜያችንን ኒዕማ ጸጋ ሳንጠየቅ ወሌላው ነገር አንጓዝም ማለት ነው። ወአን ዒልሚሂ ፊማ ፈዐል፣ የተማረውን እውቀት ምንድነው ያረገበት እንዴት ነው ያዋለው ሳይጠየቅ እግሩን ማንም አይንቀሳቀስም ይላሉ ነብዩ አለይሂ ሰላቱ ወሰለም። ወዐን ማሊሂ ሚን አይነ እክተሰበ ወፊማ አንፈቀህ፣ ባለው ብር ባለው ሀብት እንዴት አገኘኸው እንዴት እንዳወጣው ሳትጠየቅ አንድም ሰው እግሩን አይንቀሳቀስም ይላሉ ቂያማ ማለት። ወዐን ጅስሚሂ ፊማ አብላህ፣ ሰውነትህን ጤንነትህን እንዴት አረከው ተብለህ ሳትጠየቅ ወሌላው ነገር አትሄድም ይላሉ ነብዩ አለይሂ ሰላቱ ወሰለም። ስለዚህ ጤንነት ትርፍ ጊዜ ትልቅ ነው ማለት ነው። አላህ ትልቅ ስጦታ ነው ለኛ የተሰጠን። ይሄንን በረከቶች አላህ በሚፈልገው መንገድ ካላዋል በኋላ የምንጸጸት እንሆናለን ማለት ነው። ነብዩ አለይሂ ሰላቱ ወሰለም እንዳሉ ምን ይላሉ? እናንተ ቀላይ ከእንቅልፍ ስትነቃ ላነቃህ ጌታ ማመስገን መቻል አለብህ። ነገ መጠበቅ የለብህም። ሲመሽም ነጋትን መጠበቅ የለብህም። ልትሞት ስለምችል በዛ ልክ ራሳችንን ልናዘጋጅ ይገባል ይላሉ። አንድ ቀን ሊከርዚ ቢኒ ወበራ وكان من العباد الكبار እነዚህ ትልቅ ዓቢድ ነበሩ። ከርዚ ቢኒ ወበራ የሚባሉ አንድ ቀን እሳቸው ጋር የነበሩ ሰዎች ምን ይሏቸዋል? እጅሊስ ማዓና ይሏቸዋል። ከኛ ጋር ተቀመጡና ትንሽቲ ወሬና አውራ ይሏቸዋል አሉ። ቃለ እዛኔ እሳቸው ምን ብለው ይመልሳሉ? احبسوا الشمس وانا اجلس معكم፣ ከእናንተ ጋር ተቀምጬ ወሬ ማውራ ከሆነ የምትፈልጉ ከሆነ እቺን ፀሐይ አስቁሟት እንዳትሄድ አድርጓትና ከዛ እናንተ ጋር ተቀምጬ አወራለሁ። ማን يمسك الشمس፣ ማን ነው እቺን ፀሐይ ሊያቆማት የሚችለው? ሰዓትን ጊዜን ሊያቆም የሚችል ማንም የለም ከአላህ በስተቀር ማለት ነው። ስለዚህ ያችን እናንተ ጋር ማወራበትን ጊዜ አላህ ይጠይቃልኛልና አላህ በሚፈልገው መልኩ ነው እንጂ ማወላው እናንተ ጋር እየተጫወትኩኝ ጊዜን አላሳልፍም ብለው መልሰዋል ማለት ነው። አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ምን ይላሉ? ማ ነዲምቱ ዐላ ሸይኢን ነድሚ ዐላ የውሚን ገረበት ሸምሱ ኑቂሰ ፊሂ አጀሊ ወለም የዝደድ ፊሂ ዐመሊ። አብዱላህ ኢብኑ መስዑድ ምን ይላሉ? እኔ ከሚጸጽተኝ ነገር ይላሉ ከሚጸጽተኝ ነገር ቀን አንድን ቀን ውዬ ያችን ቀን መልካም ስራ ሳልሰራበት ወይ ደግሞ ከስራዬ መቶ ስራ የሚበዛበትን ቀን ነው የሚጸጽተኝ ይላሉ ማለት ነው። የዛ ቀን አንድን ቀን አላህ እንድኖር አድርጎኝ ያችን ቀን ደግሞ ወደ አላህ ምቃርበትን መልካም ስራ ካልተገበርኩኝ ካልፈጸምኩኝ እንደዛ ቀን እኔ የሚጸጽተኝ ነገር የለም ይላሉ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ። ያ አብደላህ ሐሰን አልበስሪ ምንድነው የሚሉት? አዱንያ ሰላሳ ይላሉ። አዱንያ ማለት ሶስት ነገር ነች ማለት ነው። ሶስት አይነት ነች። ዛሬ አለ፣ ያለፈው ቀን አለ፣ ወደፊት የሚመጣው ቀን አለ። ያለፈው አለፈ፣ መልካምም ሰራን መጥፎም ሰራን አለፈ፣ ያለፈ አለፈ፣ ምንም አይመለስም ማለት ነው። ስለዚህ ያንንን መጥፎ ከሰራን ተውባ የምናደርግበት መልካም ነገር እየሰራን ያሳለፍነው አመት ከሆነ ያንን ነገር አላህ እንዲቀበልልን በዛው መቀጠል ነው። ዛሬ የምንኖርባት ቀን ነች። ዛሬ ነው እንጂ የምንኖር ነገ አይደለም። እኛ የምንኖረው ዛሬን ስንኖር ነገን እያሰብን ቂያማን እያሰብን መስራት ያለብን ነገር እየሰራን ነው መቆየት ያለብን ማለት ነው። ነገን ብቻ ማሰብ የለብንም። ነገን ስናስብ ነገ መኖራችን አለመኖራችን በአላህ ዘንድ ነው ያለው ማለት ነው። ስለዚህ ዛሬን አስበን ዛሬ የምንኖራትን ዛሬ የምንተነፈሳትን ትንፋስ ለአላህ ብለን ምን ማድረግ አለብኝ? ዛሬ እኮ አላህ ሰበስቦናል። ዛሬ ማታ የሚሞት ማን አለ? ማን ይታወቃል? ዛሬ እኮ አሁን በኋላ እንሞት እንችላለን፣ ልንታመም እንችላለን። ማንም አያውቀውም ማለት ነው። ማናችንም አናውቀውም። ስለዚህ በሰጠን ጊዜ በሰጠን ኒዕማ በሰጠን ዓፊያ በሰጠን ጤና ለአላህ ሁሌ አመስጋኝ መሆን መቻል አለብን እንጂ ነገ ያረጋለሁ ሳረጅ ያረጋለሁ ትርፍ ጊዜ ሲኖረኝ ያረጋለሁ ሌላ ጊዜ ያረጋለሁ ብለን ሌላ ጊዜ ማስተላለፍ መቻል የለብንም። ሁሌም ዝግጁ መሆን መቻል አለብን ሙእሚን ሲባል ማለት ነው። ኢንማ አንተ አያሙ ማዕዱዳ። ራቢዓ ቢን ዐደውያ ምን ትላለች? እኛ እኮ የኛ እድሜ
የቀናቶች ስብስብ ነው ትላለች። ቀናት ስብስብ ምንድነው? ዛሬ አንድ ቀን ስናድር ከእድሜያችን ወይንም ከሰውነታችን አንድ ነገር ተቦድሷል ማለት ነው። እያንዳንዱ ቀን ከኛ ሰውነት ከኛ እድሜ እየቀነሰ ይመጣና መጨረሻው ዕለት ደግሞ የመጨረሻው ቀን ትቦደስና እዛ እንሞታለን ማለት ነው። ስለዚህ እያንዳንዱ ቀን ለኛ ምንድነው? ጸጋ ነው፣ በረከት ነው። ያንን ነገር ለአላህ ምን ያክል ኸይር ሰርተናል፣ ምን ያክል ደግሞ ሙሐሰባ ራሳችንን ማድረግ መቻል አለብን ማለት ነው። ይሄ ነው ከሙእሚን ባሪያ የሚጠበቀው ማለት ነው። ሐሰን አልበስሪ ምን ይላሉ አሉ? ጧት ላይ ይጣራሉ፣ የሚጣሩ ሰዎች ይጣራሉ ይላሉ አሉ። ምን ብለው ይጣራሉ አሉ? የብነ አደም የአዳም ልጅ ሆይ ይላሉ አሉ። አነ ኸልቁን ጀዲድ እኔ እኮ አዲስ ፍጡር ነኝ ይላሉ አሉ። ቀናቶች ናቸው እንደዚህ የሚሉት። ወዐላ አማሊከ ሸሂድ አንተ የምሰራውን ስራ መሰካሪ ነኝ አያለው ይላል አሉ። ፈተዘወዱ ሚኒ ፈኢኒ ኢዛ መضይተ ላ አዑዱ ኢላ የውም ልቅያማ። ስለዚህ በእያንዳንዱ ተጠቀምብኝ ይላሉ አሉ። ቀኑ እኔ አንድ ዛሬ ቀን ያለፈች እንደሆነ ያቺ ቀን ተመልሳ ስለማትመጣ በእያንዳንዱ ቀን ተጠቀምብኝ እያለች የሚጠራ ሰው ይጠራል ይላሉ አብዱላህ ሐሰን አልበስሪ ረዲየላሁ ዐንሁ ማለት ነው። ስለዚህ አላህ በሰጠን ኒዕማ እነዚህ ሁለት ኒዕመቶችን በአግባቡ ልንጠቀመው ይገባል ማለት ነው እንጂ ዝም ብለን የምናሳልፈው ከሆነ በኋላ ተጠያቂዎች ልንሆን ይችላል ማለት ነው። ፈያ ዒባደላህ እንዝሩ ኢላ አውቃዕ ናስ ልየውም። እኛ ራሳችንን እስቲ እናስብ፣ ራሳችንን እንመልከት። ጊዜያችንን በአግባቡ የተጠቀምን ነው እንዴ? ጤናችንን በአግባቡ የተጠቀምን ነው የሚለውን ነገር ሁላችንም ራሳችንን ሙሐሰባ ማድረግ መቻል አለብን። ስለዚህ በእኛ ምንድነው የሚጠበቀው? ሁለት ነገር ነው ከኛ የሚጠበቀው። አንደኛው አንሽኩረ አላህ ዐላ ሃተይን ኒዕመተይን፣ ለአላህ ምስጋና ማድረስ መቻል አለብን። በእነዚህ ሁለት ጸጋዎች፣ በእነዚህ ሁለት በረከቶች ትርፍ ጊዜያችንን ጤንነታችንን ስለሰጠን ለአላህ ምስጋና ማድረስ መቻል አለብን። ለአላህ ምስጋና እንዴት ነው የሚደረገው? ለአላህ ምስጋና ማድረስ በጤንነት ለአላህ ማድረስ ማለት አላህ በሰጠህ እጅ፣ አላህ በሰጠህ ምላስ፣ አላህ በሰጠህ ጆሮ መልካም ስራ ብቻ መስራት፣ ኸይር ነገር ብቻ መናገር ነው አላህ ምስጋና ማድረስ ማለት። መጥፎ ቦታ አለመሄድ፣ ይቺን ምላስ ሰውን የምታጣላበትን፣ ሰውን የምታማበትን፣ ውሸት የምትነገርበትን ራስን መያዝ፣ ይሄ ለአላህ ምስጋና ማድረስ ነው። ሌላ ነገር አይፈልግም ማለት ነው። ኒዕመት የሰጠንን ኒዕመት እሱ በሚፈልገው መንገድ ማዋል ማለት ነው ምስጋና፣ ሌላ አይደለም፣ ሌላ ክፍያ አይደለም። እኛ እኮ ዛሬ በልተህ ያ የበላነው ነገር መውጣት እምቢ ይላል፣ እንዴት እንደምንጨነቅ እናውቃለን። ስንቱ የታመመ ሰው አለ አይደል መውጣት እምቢ ብሎት። እኛ ግን ያለምንም ችግር ያለምንም ክፍያ እያንዳንዱ ትንፋሽ በነፃ እንተነፈሳለን፣ በነፃ የበላነውን ነገር እናወጣለን ያለምንም ክፍያ። ግን አላህ ከዚህ የሚፈልግብን ምንድነው? እኔም ብቻ መጥፎ ነገር አትስራብኝ፣ እኔ በሰጠው ኒዕማ ምን አድርግበት ነው፣ እኔ በሚፈልገው መንገድ ብቻ አዋል ነው። ይሄ ነው አላህ ከሚፈልግብን። ትርፍ ጊዜም እንደዛው ነው። ትርፍ ጊዜ በሰጠው እኔ በሚፈልገው ብቻ አውለው ነው። ሐራም ነገር አትስራበት ትርፍ ጊዜ በሰጠው። ይሄ ብቻ ነው ከአላህ እኛ ከኛ የሚፈልገው ማለት ነው። አመስግነኝ፣ አምልከኝ፣ በአግባቡ አስታውሰኝ ብቻ ነው አላህ የሚለው በትርፍ ጊዜ በሰጠው እንጂ ትርፍ ጊዜን ዝም ብለህ በምድራዊ ነገር ብቻ ቢዚ አትሁን ነው አላሁ ጀለ ጀላሉ የሚፈልግብን። አንዱ ይሄ ነው። ሁለተኛው አንስተቢቀ አልአያም ቀብለ ፈዋት አልአዋን፣ እኛ ልንሽቀዳደም ይገባል። በምን ትርፍ ጊዜያችንንና ይሄ ጸጋን የጤናን ጸጋ ከማጣታችን በፊት ተሽቀዳድመን ምን ማድረግ መቻል አለብን? በአግባቡ ልናውለው ይገባል። የነዚህ የኛ ስራ ሁለቱ ብቻ ነው ማለት ነው። ከኃጢአተኞች ነን እኛ። ኃጢአት ብለን ምን ሰራው ኃጢአት ወደ አላህ ንስሐ ልንገባ ይገባል፣ ተውባ ልናደርግ ይገባል። ይሄ ነው ለአላህ ሹክር ማግባት ማለት ነው። በተለይ አሁን እንደምናውቀው ልጆቻችን አሁን ክረምት ነው፣ ያ አመቱን ሙሉ ልጆቻችንን የተለያየ ትምህርት ስናስተምር ነው የምንቆየው። አሁን ክረምትም ስለመጣ ይሄንን ክረምት ደግሞ በተቻለን አቅም ትርፍ ጊዜያቸውን ጌም ስናሻውት በምድራዊ ነገር ሳይሆን ማድረግ ያለብን ልጆቻችን ዲን እንዲማሩ፣ ቁርአን እንዲሐፍዙ፣ ዓሊሞች ስር እንዲተቀምጠው ዒልም እንዲማሩ ልናደርግ ይገባል። ሀያታቸውን በአጠቃላይ ልጆችን በትምህርት በምድራዊ ብቻ ልናሳልፍ አይገባም። በኋላ እንደዚህ ብለን የምናሳድገው ልጅ ለኛም ለሀገርም ለምንም አይጠቅመንም ማለት ነው። ስለዚህ አሁን በተለይ ክረምትም እየመጣ ስለሆነ እኛም ወላጆችም ሌሎቻችንም ባለችንን አላህ በሰጠን ጤና ለአላህ ምስጋና ማድረስ፣ ሐራም ባለመስራት፣ በሰጠን ትርፍ ጊዜም በምንችለው አቅም ለነፍሳችንም ሐቅ እየሰጠን ለሁሉም ነገር ቦታ ሐቅ እየሰጠን ትርፍ ጊዜያችንም ደግሞ ለአላህ በሚፈልገው መንገድ ልናዋል ይገባል ማለት ነው። ምክንያቱም ያን ትርፍ ጊዜ የሰጠን ጌታ አላህ ነው። ስለዚህ ያንን ከኛ የምንፈልግበት ከኛ የሚጠበቀው ነገር ምንድነው? ያንን ትርፍ ጊዜ በአግባቡ ልናውለው ይገባል እንጂ ካፌ የተቀመጠን አንዳንዴ በቃ ትርፍ ጊዜ ሲኖር ደግሞ ቀኑ ሙሉ የሚተኛል። በቃ ይሄ አይደለም ከኛ የሚፈልገው። ትርፍ ጊዜ ሲተኝ ተኛም ግን ዒባዳህን ማር፣ ቁርአን የምትቀራ ዚክር እንድናደርግ ነው ማለት ነው እንጂ ቀኑ ሙሉ መተኛት፣ ቀኑ ሙሉ መጫወት፣ ቀኑ ሙሉ ሞባይል ላይ መቆየት አይደለም ማለት ነው ከኛ የሚጠበቀው። ይሄንን በአግባቡ ከተጠቀምን
አላህ የዱንያንም ሐላችንን የአኺራችንንም ሐል አላህ ያስተካክልናል ማለት ነው። አላህ እነዚህን ሁለት ጸጋዎች በአግባቡ የሚጠቀም አላህ ባሪያ ያድርገን። እኔም በተናገርኩት እናንተም በሰማችሁት በአግባቡ የሚሰራበት ባሪያ አላህ ያድርገን። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم.